የማያምሩ ሴቶች ጥሩ ባል የሚያገኙት ለምንድን ነው? ቆንጆዋ ተቀምጣ እዚህ ግቢ ማትባለዋ ጥሩ ትዳር ትኖራለች። ግን ለምን? ሳይኮሎጂስቶች ለዚህ ሁለት ምክንያቶችን ይጠቅሳሉ። አንደኛው ሃሎ ኢፌክት ነው። ታዋቂው ሳይኮሎጂስት ኤድዋርድ ቶንዳይክ እንዳጠናው ቆንጆ ሴቶች ከልጅነታቸው ጀምሮ የተለየ እንክብካቤ ስለሚደረግላቸው ለራሳቸው ከፍ ያለ ቦታ ይሰጣሉ። ውበታቸውን አይተው ሰዎች ስለሚቀርቧቸው እነሱ ሰውን አይቀርቡ። በዚህም ምክንያት ከሰው ጋር እንዴት መግባባት እንዳለባቸው አያውቁም። ወንዶችን መንከባከብ አይችሉበትም። ፍቅር መቀበል እንጂ ፍቅር መስጠትን አልለመዱ። ለዚህ ነው ቆንጆ ሴቶች ጸባይ የላቸውም ተብለው የሚታሙት። ሁለተኛው ምክንያት ሆርን ኢፌክት ነው። መልክ የሌላቸው የማያምሩ ሴቶች አቴንሽን አያገኙም። ስለዚህ ትኩረት ለማግኘት ሲሉ በሌላ ነገር ጎበዝ ይሆናሉ። በጸባያቸው በጣም ጥሩ መልካም ሰው ለመሆን ይሞክራሉ። ልክ አይነ ስውሮች ጆሮአቸውን በተለየ ሁኔታ እንደሚጠቀሙት እነዚህ መልክ የሌላቸው ሴቶችን ወንዶችን በጸባያቸው ለመማረክ ይጥራሉ። ታዋቂው ፈላስፋ ፕላቶ እንዳለው ውበት አንጻራዊ ነው፣ እንደ ተመልካቹ ይለያያል። ስለዚህ ወንድ ልጅ የምትታዘዘውን የምታከብረውን ሴት ሲያገኝ ሰላም ይሰማዋል። መልክ ባይኖራትም እሷን ለማግባት ይወስናል። ሚስጥሩ ይህ ነው።